ግብርናውን ስራ ለማዘመን የድሮን ርጭቱ ወሳኝና ወሳኝ ነው። ስሜ ወንድማገኘሁ አየለ በአሚባራ መካከለኛው እርሻ ልማት የእርሻ ኦፕሬሽን መምሪያ ስራ አስኪያጅ። የድሮን ርጭት ያው ሁለተኛ ዙር ነው። የመጀመሪያውን ዙር 500 ሄክታር ከቨር አድርገናል በድሮን ርጭት። አሁን ደግሞ ሁለተኛውን ዙር 300 ሄክታር ለመርጨት ነው የተዘጋጀ ነው። ያው ከምርትና ምርታማነት አንፃር ግብርናውን ስራ ለማዘመን የድሮን ርጭቱ ወሳኝና ወሳኝ ነው። ይሄም ደግሞ ከታይም ኮንሰፕሽንም አኳያ ከሰው ኃይል እጥረትም አኳያ ብዙ ነገር ለእርሻ ልማቱ ካለን ሄክታር ከቨሬጅ አኳያ በጣም ሰፊና ሂጅ ፋርም ስለያዝን የአረም ቁጥጥሩን ለማዘመንም የድሮን ርጭቱን ነው እያካሄድን ያለ ነው። ምርትን ከሚቀንሱ አሉታዊ ተጽዕኖ ከሚያሳድሩ አንደኛው የአረም ትልቁን ከ60 እስከ 70% ምርት ሊቀንስ ከሚችሉት ነገሮች ከበሽታ ከተባይ ውጪ የጸረ አረም አሳሳቢነት ነውና ያንን ሁለተኛ ዙር 300 ሄክታር አሁን ለመርጨት እንቅስቃሴ ላይ ነን ያለ ነው። ከማዘመንም አኳያ ከጥቅሙም አኳያ ፈጣንና በተቀላጠፈ ሁኔታ የድሮን ስራ ጸረ አረምን ርጭት ያካሂድልናል። በዘንድሮ እርሻ ልማታችን በ2016-17 ምርት ዘመን ካለማው ጠቅላላ መሬት ላይ 50%ቱም የድሮን ርጭት ነው ያካሄደው። ያም ደግሞ ትልቅ ጥቅም ያገኘንበትና ያየንበት ነው። የአሚባራ እርሻ ልማት አሁን በጀመረው ልክ የድሮን ርጭትን ስራ በሰፊውና ለመስራት አቅዶ የተነሳ ድርጅት ነውና አልፎም ብዙ እቅዶችን አቅዶ ወደ ድሮኖች የመግባት የማስገባትም እቅድ ላይ እየተንቀሳቀሰ ያለ ድርጅት ነው።